አቦ አንቺ ያምሻል እንዴ? ምን እንዳረክሽ ገብቶሻል? ይቅር በለኝ ልጄ፣ ይቅር በለኝ። አላየሁም የኔ ነገር። ይቅርታ ልብስ የሚገዛን ነው ይመስልሽ? እስከዛሬ የሰራሽው ጥሪት ራሱ እንኳን ሊገዛ ይቀርና ልብሱን አያሳጥብምሽ። እባክህ ልጄ እንደዚህ አትበል እንዴ። ይቅርታም ሆነ ገንዘብም ሆነ እኮ የእግዚአብሔር ነው። ደግሞ በዚህ ጠርቅላ አቦ ልጄ አትበይኝ። እኩያሽን ጅበላብሽ እንዴ? የኔና ጉልሻጭ አይደለችም። እሺ ሰምኛለሽ? ከዚህ በኋላ እዚህ አካባቢ እንዳላይሽሽ። ከዚህ በኋላ ካየሽ እንደዚህ እንደቀልድ ምፋታሽ እንዳይመስልሽ። ማይ ይኸው ሳላውቅሽ እንደናፈቅሽኝ አመታት ተቆጠሩ። በጓደኛዬ ስም እኔ ይቅርታ ጠይቃለሁ ማዘር። ጭራሽ የጉልሻጭ ልጄን አለች። የት ነው እንደማገኝሽ? ኧረ ምን በወጣ ልጄዋ፣ የድሌ ጉዳይ ነው እንጂ ገና ስራ ሰራለሁ ብዬ መጀመሪያ ቀን የሰው ማበስበሴ ነው እንጂ የሚያሳዝነኝ። ኧረ ያማሩ ማዘር፣ እሱም ለትልቅ ጉዳይ ስለቸኮለ ነው እንጂ እንደዚህ አይነት ሰው አይደለም። እውነትህን ነው እንጂ ተመስገን ነው እናቴ። እሱ ሲያስከፋኝ እኮ አንተን ጣለልኝ። እንደው የሚገርም እኮ ነው። እንደው ጓደኝነታችሁም ያንድዬ ስራ ሆኖ እኮ ነው። እሱ ሳት አንተ ውሃ ስትሆኑ እንደው አይገርምም? ያሰሬ ቤተሰብ ነው፣ ባይወልዱትም አሳድገውታል። ለማንኛውም እንኩ ለአንዳንድ ነገር ይሆናል። በፍጹም ልጄ፣ ይሄው የተበተነውን እኮ ሰበሰብክልኝ፣ እኔም ሰበሰብኩ። ምንም አላለም፣ እሸጠዋለሁ ልጄ። ተባረክ እናቴ፣ ብሩኩን ልጄዋ። እኔ የምለው ዛሬ ነው ስራ የጀመርኩት ሲሉ ሰማሁ። አዎ ልጄ፣ ቢቸግረኝ ቢጨልምብኝ ወጥቼ እሱ አይደል እንግዲህ አዲስ መሆኔ እኮ ነው የሚያደናብረኝ። እንደው የኔ እናት በዚህ እድሜው ፀሐይ ከሚመታዎት እኛ መስሪያ ቤት ክፍት የስራ ቦታ አለ፣ ጽዳትም ቢሆን ስልኮን ይስጡኝና መተው ለምን ስራ አይሰሩም? እውነትህን ነው ልጄ። አዎ እሺ ብሩኩን ልጄ፣ አንተ ብሩክ ነህ። ብሩኩን ጨንቆኝ አይደል ልጄ፣ ምኑን ከምን ላድርገው ብለህ ነው? ግራ እኮ ገብ ወይ የማን ፎቶ ነው እናቴ? እሱስ ታሪኩ ብዙ ነው ልጄዋ። ልጄ ነው ብቻዬን ያለ አባት ማሳደግ ሲከብደኝ እሱስ በምን ኃጢአቱ ይራባል ይንገላታል ብዬ ቢያስተምረው ቢያሳድገው ብዬ ይሄው ለአንድ ሀብታም ሰጠሁት። አሁን ይሄው ጠፋ በቃ። ብፈልገው የት ላገኘው ልጄዋ? በጣም ደስ ይላል። ምኑ ልጄ እንዴ? ማለት አለማሳደግ መራቡ ምንድነው? መቸገሩ ነው ደስ ያለ? አረ በፍጹም ማዘር እንደዛ አይደለም። በቃ ይሄው ቁጥሩን ያስክ። ይሄው ቆይ ልደውልበትና። እሺ በቃ ይሄው መጥቷል።